ሰላም ጤና ይስጥልን ውድ መምህራን እንደምን ሰነበታችሁ? ይታገስ ማሞ ነኝ። የዘንድሮን ኦንላይን ሲስተም ላይ የተማሪዎችን ውጤት ኦንላይን እንዴት እንደምንመዘግብ አሳያችኋለሁ። ተከታተሉኝ። በመጀመሪያ ማንኛውም ብሮዘር ላይ ከፍተን የህዳሴ ትምህርት ቤትን ዌብሳይት እንከፍታለን። እሱን ህዳሴ ልደታ s.sims.addislearning.edu.et የሚለው ማለት ነው። እሱን ስንከፍት የትምህርት ቤታችን ዌብሳይት በዚህ መሰረት ይመጣል። ወደ ታች ስናሳየው የኛ ትምህርት ቤት መሆኑን ማየት ይቻላል። ከዛ ሎጊን የምትለዋን ጠርዝ ላይ እንነካታለን። ከዛ ይሄ ሲመጣልን የኛ የተሰጠንን ኢሜል እናስገባለን፣ ያስመዘገብነው ማለት ነው። ለምሳሌ የኔን ኢሜል ያስመዘገብኩትን ኢሜል መዘግባለሁኝ። በዚህ መሰረት በኔ መሰረት የእናንተን ደግሞ እንዴት ሎጊን እንደምታደርጉ ለማሳየት ሞክራለሁኝ። ይሄ የኔ የተመዘገበ ኢሜል ነው። የእናንተም ያስመዘግባችሁትን ኢሜል አድሬስ እዚህ ጋር ትጽፋላችሁ። ፓስወርዱን የምታውቁ ሰዎች እዚህ ጋር ፓስወርዱን አስገብታችሁ መቀጠል ትችላላችሁ። ፓስወርድ የጠፋባችሁ ሰዎች ግን እዚች ጋር ሎጊን የምትለዋል ፎርጎት ፓስወርድ የምትለዋን ትነኩና ፎርጎት ፓስወርድን ስትነኩ ኦቲፒ በኢሜይላችሁ ይልክላችኋል። ኦቲፒውን አስገብታችሁ የምትፈልጉትን ወደ ራሳችሁ ፓስወርድ መቀየር ትችላላችሁ ማለት ነው። አሁን የኔን ላስገባና እንዴት እንደሚሰራ ለማሳየት ሞክራለሁኝ። ቀጥታ በዚህ መሰረት ይገባል። ያው ስኩል ኢንፎርሜሽን ማኔጅመንት ሲስተም የሚለው ላይ ነው ውጤቱ ያለው። ያው ባይ ዲፎልት ያመጣል። ካላመጣ ግን ስኩል ኢንፎርሜሽን ማኔጅመንት ሲስተም የምትለዋን አይከን ትነካላችሁ። ያው ኦልሬዲ ወደዚሁ ነው የሚመልሰው። አንዳንድ ጊዜ ካልመጣ ኦልሬዲ የተማሪዎች ውጤት ማኔጅ የምናደርግበት ቦታ እሱ ጋር ስለሆነ በዚህኛው ረድፍ ወደ ታች ስንመጣ ማርክ የሚል እናገኛለን። ማርኩን እንነካዋለን። ማርኩን ከነካኑ በኋላ እዚህ ጋር ማርክ ዲስትሪቢዩሽን፣ ኮንቲኒየስ አሰስመንት፣ ሲሚስተር ሪዛልት፣ ማስተር ሺት፣ ሮስተር የሚል አለ። መጀመሪያ ማርክ ዲስትሪቢዩሽን ላይ በትምህርት ቤቱ የሚሰራ ማርክ ዲስትሪቢዩሽን አለ። ያው መምሩም ትምህርት ቤቱ ፈቃድ ከሰጠ መምሩም የራሱን ዲስትሪቢዩሽን መስራት ይችላል። ነገር ግን በአሁኑ እንደ ትምህርት ቤት በእኛ መሰረት ትምህርት ቤቱ አዘጋጅቶ ያስቀመጠ ማርክ ዲስትሪቢዩሽን አለ። ማርክ ዲስትሪቢዩሽን እናያለን ማለት ነው። ያለውን ስንከፍተው ማርክ ዲስትሪቢዩሽን በዚህ መሰረት ለምሳሌ ሾርት ቴስት፣ ፋይናል ኤግዛም፣ ሚድ ኤግዛም፣ ፊልድ ወርክ፣ ፕሮጀክት ወርክ፣ አሳይመንት፣ ፕራክቲካል ወርክ፣ ክላስ አክቲቪቲ፣ ግሩፕ ወርክ፣ ሆምወርክ አለ። እያንዳንዱ የሚይዙት ለምሳሌ ሾርት ቴስት 6፣ ፋይናል ኤግዛም 50፣ ሚድ ኤግዛም 20፣ ፊልድ 30 ብሎ ለምሳሌ በእኔ በተመዘገብኩበት እኔ 12ኛ ክፍል ስለማስተምር 12ኛ በተመዘገብኩበት ክላስ እዚህ ጋር 12ኞቹን ያሉት 12ኛ ሶሻል የሚለው ከኤ እስከ ቢ እስከ ሲ ያሉት በዚህ መሰረት እንዲሰሩ ይመጣል ማለት ይሄ ማርክ ዲስትሪቢዩሽኑ ነው ማለት ነው። ውጤት የምንሞላበት ቦታ አሁንም ማርኩ ላይ ተመልሰን ኮንቲኒየስ አሰስመንት የሚለው ላይ ማለት ነው። ኮንቲኒየስ አሰስመንትን ስንከፍት በኮንቲኒየስ አሰስመንት ላይ ሰከንድ ሲሚስተር እና ፈርስት ሲሚስተር አለ። እኔ ለምሳሌ የማስተምረውትን ተማሪዎች ብቻ ነው የሚመጣው። ግሬድ 11 ናቹራል እና ግሬድ 12 ሶሻል የሚል ይመጣል። እኔ ለምሳሌ የሶሻል ተማሪዎችን የሰከንድ ሲሚስተር ውጤት መሙላት ፈልግ ወደዚህ መጥቼ 3ቷን ነጥብ ነካለው። ስነካ ቪው እና አድ ማርክ የሚለኛል። ቪው ማለት የሞላውትን ውጤት ለማየት ነው። አድ ግን ውጤት መሙላት ስፈልግ ለመሙላት ነው ማለት ነው። ስለዚህ መጀመሪያ እስቲ ቪው ላድርገው። ቪው ሳደርገው በዚህ መሰረት እንዳልተሞላ ያሳየኛል ማለት ነው። ምንም አልሞላውም። ሾርት ቴስት ከ6፣ ክላስ ወርክ ከ2፣ ሆምወርክ ከ2፣ ግሩፕ ወርክ ከ3 ተደርጎ አጠቃላይ ከመቶ ያለውን ያሳየኛል እስከ መጨረሻ ድረስ። ያው በዚህ መሰረት ያለውን ያስቀምጥልኛል እስከ ቶታል ከመቶ ማለት ነው። ስለዚህ ባክ ብዬችን ወደ ኋላ ተመልሼ እስቲ ለምሳሌ አድ እንዴት እንደማድረግ ደግሞ እቺን እነካታለሁ። አድ ማርክ ብዬ እንደዚህ ስከፍተው ያው አድ ማደርግበት ይሞላል ማለት። ለምሳሌ የዚህ አብዱል አዚዝ የሚለውን ተማሪ ከ6 5 ቢያገኝ እዚህ ጋር ደግሞ ክላስ ወርክ ከ2 1 ቢያገኝ
በኋላ ማስተካከል ስለሚቻል ሆምወርክን ደግሞ ከሁለት ቢያገኝ ግሩፕ ወርክ ደግሞ 6 ባደርገው እዚህ ጋር የተሰጠው ውጤት 3 ስለሆነ ከ3 በላይ አይጽፍም ማለት ነው። ስለዚህ 2 ባደርግ ክላስ አክቲቪቲን 1 አድርጌ በሞላ ለምሳሌ ፕራክቲካል ወርክ 2 በሞላ አሳይመንት ከ4 በሞላ ፕሮጀክት ወርክ ደግሞ 3 በሞላ ፊልድ ወርክ ከ3 2 በሞላ ሚድ ኤግዛም ከ20 16 በሞላ ፋይናል ኤግዛም ከ50 45 በሞላ ድምሩን እዚህ ጋር ጨርሶ 83 ያስቀምጥልኛል። መጨረሻ ላይ አድ ማርክ የምትለውን አድ አድርጌ ሰክሰስ ይሄ ማርክ አድ ሆነ ማለት ነው። ለምሳሌ ይሄ ማርክ አድ መሆኑን ለማየት እዚህ ጋር ባክ ማርክ አድርጌ ተመልሼ የዚህን ተማሪ 12ኛ ሲ ክላስ ነው የሞላሁት፣ የአንድ ቁጥር ነው የሞላሁት። እንደዚህ አድርጌ ቪው ባደርገው የዚህ ተማሪ ውጤት በዚህ መሰረት ሁሉም ተሞልተው ይቀመጣሉ ማለት ነው። እንደገና ወደ ኋላ ተመልሼ ደግሞ እዚሁ ላይ ማርኩ ላይ ተመልሼ ሁለተኛው ሴሚስተር ሪዛልት ማስተር ሺት ባደርገው አጠቃላይ የሁሉንም ለምሳሌ እዚህ ጋር 10ኛ ኢ ላይ በስም ጠሪው ነው የሚያስቀምጠው። እኔ 12ኛ ሲ ነኝ። 12ኛ ሲ ማን ነው ስም የሚጠራው? 12ኛ ሲ ዋቅጅራ ነው ስም የሚጠራው። ለምሳሌ የሱን በሱ ስም ጠሪ ባየው ዋቅጅራ ወይም እዚህ ሰርቹ ላይ መጻፍ እችላለሁ። ዋቅጅራ ቶሎ ሳይላል 12ኛ ሲ የሰከንዱን እንደዚህ አድርጌ በሱ መሰረት ቪው ባደርገው አያሳየኝም ለጊዜው ያው ሁሉንም ውጤት ስላላሳየን። በሱ መሰረት ደግሞ ስከፍተው እንግሊዘኛ፣ ማቴማቲክስ፣ ኢንፎርሜሽን ቴክኖሎጂ፣ ጂኦግራፊ፣ ሂስትሪ የተሞሉትን ደግሞ ያው በስም ጠሪው መሰረት ያመጣል ማለት ነው። ሌላኛው ደግሞ ሮስተርንም ያው አድሚኑ ማየት ይችላል። እኛ እዚህ ጋር ልናየው ባንችል እንኳን እዚህ ጋር ለኛ ተዘግቷል። ነገር ግን የትምህርት ቤቱ አስተዳደር ሮስተሩን የተጠናቀቀ ሮስተር በዚህ መሰረት ማየት ይችላል ማለት ነው። ስለዚህ በአጠቃላይ ውጤታችንን ለመሙላት መጀመሪያ ሎጊን እንላለን። ሎጊን ካልን በኋላ እዚች ማርኳ ላይ እንመጣለን። ኮንቲኒየስ አሰስመንት ላይ እንከፍታለን። ኮንቲኒየስ አሰስመንት ላይ ከፍተን የራሳችን የምናስተምርበትን ክላስ መርጠን 3ቷን ነጥብ እንነካና ውጤት ለመጨመር አድ ማርክ እንላለን። ቪው ለማድረግ ደግሞ ውጤቱን ቪው ማድረግ እንችላለን። የሞላኑን በፈለገን ጊዜ ስናስተካከል ሮስተሩ ላይም ሪዛልቱ ላይ ሁሉንም ነገር ይቀይራል። ይህን ይመስላል። ጥያቄ ካላችሁና አንዳንድ ነገር ካላችሁ ማናገር ይቻላል። ታገስ ማሙ ነበርኩኝ። አመሰግናለሁ።